ይሄኛው አፕሊኬሽን ደግሞ ወንበር ጠረጴዛ ምርት ላይ ያተኮረ ሲሆን አንድ በሙያው ላይ ተሰማራ ወዳጄ የነገረኝን ሁኔታዎች ኢንቱ ኮንሲደሬሽን በመውሰድ የተሰራ ነው። ወርክ ፍሎው ለወንበር ማምረት ብቻ ሳይሆን ለሌላም ተመሳሳይ ወርክ ፍሎ ላለው ድርጅትም ሊሆን ይችላል። እዚህ ላይ ያለው ትልቁ ትኩረት ምንድነው? ዳታ መሰብሰብ ነው። ያንን ኢንፎርሜሽን በኋላ ወደ ዊዝደም ወደ ዕውቀት ለመቀየር ኳሊቲ ዴታ ያስፈልጋል። ጥሩ ዳታ እንግዲህ በኋላ ከምርት ጥራት ጋራ የኮስት ሬቨኑ አናሊሲስ ስራ ጋራ ወጪዎችን በተመለከተ ደሞዝን ኦፕሬሽናል ኮስት የሚባለውን የስራ ማስኬጃውንና የጥሬ ዕቃ ግብአቱን ያንን አጠቃሎ የቢዝነሱን ጤንነት እንዲነግረን ተደርጎ የተዘጋጀ ነው። ሴኩሪቲን የወደፊት ስኬሌቢሊቲን እና ሪደንዳንሲ የሚባሉ ኮንሴፕቶቹንም ሞር ኦር ሌስ ያጠቃለለ አፕሊኬሽን ነው። እንግዲህ ወደ ሲስተሙ ሲገባ የተለመደው ዩዘር ኔም እና ፓስወርድ መጠቀም ይቻላል። አለበለዚያም የመታወቂያ ካርዳቸውን ስካን አድርገው የሚያውቁትን 5 ዲጂት ፒን በመጨመር ወደ ሲስተሙ ይገባሉ። እያንዳንዱ ሰራተኛ የተለያየ እንደ ክፍሉ የሚሰራበት ዲቪዥን የተለያየ ዳሽቦርድ ነው ያለው። አሁን ይሄ የምናየው የአድሚኒስትሬሽን ዳሽቦርድ ነው። የጎደለው ምኑን ኦቨርኦል የቢዝነሱን ጤንነት የሚያሳዩ ካርዶች አሉ። ለሚመዘገቡ ጥሬ ዕቃዎች በጠቅላላ ሲስተሙ QR ኮድ ጀነሬት ያደርጋል። ያ አይደንቲፋየር ነው። ያ ዕቃ መቼ፣ የት፣ በምን ሁኔታ፣ ከማን፣ ዋጋው አዝማች ኢንፎርሜሽን አዝ ዊ ካን እዚህ ውስጥ መግባት አለበት። ምክንያቱም ይሄ የምርቱ መሰረት ነውና ያለው ፔፐር ወርክ ለምሳሌ ደረሰኝ ወይም ውል ቢኖረው እሱም አብሮ መያያዝ ይኖርበታል። ይሄ እንግዲህ የመጋዘን ዳታቤዝ ከሌሎች ኢንተርፌሶች ጋራ ቀጥተኛ የሆነ ግንኙነት አለው። ለምሳሌ ኪው ማናጀር ላይ ወደ ምርት ክፍል የሚያስተላልፈው ያ ማናጀር አፕሩቭ ሊያደርገው ሲል የአቫይላቢሊቲ ቼክ ያደርጋል ከባክኤንድና ዕቃው ስቶሬጅ ውስጥ ከሌለ ይሄንን ትዕዛዝ ወደ ፋክተሪ መላክ አይችልም። መሆን የሚችለው ምንድነው? እንግዲህ ተመልሶ ኢንቬንቶሪ የጎደለውን ዕቃ አሟልቶ ያ እንግዲህ ጉድለቱ ሎስታክ የሚለው እሱ ከጠፋልን በኋላ ተመልሰን መተን ይሄንን ኪው ላይ ያለ ሰልፍ ላይ ያለውን ምርት ወደ ፋክተሪ መላክ ይቻላል፣ አፕሩቭ ማድረግ ይቻላል ማለት ነው። ሌላው ኢንተርፌስ ደግሞ ምንድነው? የኦርደር ማኔጅመንት ትዕዛዝ፣ የከስተመር ትዕዛዝ የምንቀበልበት ፎርም ነው። ያ ፎርም ወደ ሾፒንግ ካርት ዕቃው በሚገባበት ወቅት ቁጥሩን እያየ ነው ወደ ሾፒንግ ካርቱ የሚጨምረው። ከኋላ ያለው ጥሬ ዕቃ ይሄን ያህል ወንበር ተብሎ ሲታዘዝ ለዛ ቁጥር ትዕዛዝ መጋዘን ውስጥ ጥሬ ዕቃው ከሌለ ፍላግ ያደርጋል። ያ ፍላግ ምንድነው የጎደለው፣ ምን ያህል ሜትር ነው የሚለውን ያንን ያመላክታል። እንግዲህ ያንን ተመልሶ ቅድም እንዳደረግነው ከመጋዘን ውስጥ ያለውን ዳታ ማስተካከል ይኖርብናል፣ ዕቃ መጨመር ማለት ነው። ያ ዕቃ ከተጨመረ በኋላ ይሄ የከስተመር ትዕዛዝ ጎዝ ፎርዋርድ ማነው ትዕዛዙን ተቀብሎ በሰውየውና ማነው በከስተመሩና በድርጅቱ መካከል የሚፈራረሙትን የስምምነት ውል ጀነሬት ያደርጋል። ይሄ እንግዲህ የትዕዛዝ ስምምነት በኋላ በሕግ ባለሙያ የሚረቀቅ ዶክመንት ነው። ሌላው ነገር ዲጂታል ፔን ካለ በዲጂታል ስክሪፕቶ መፈረም ይችላሉ። ወይም ደግሞ ኢምፖርት ማድረግ ሲግኔቸሩን ስካን ከተደረገ በኋላ ካልሆነም ከፕሪንት አድርገው መፈረም ይችላሉ። በተለያዩ የሶሻል ሚዲያ ሊንኮች መላክ ይቻላል። የመጋዘን ቁጥጥር ስርዓቱ ትልቁ ነገር ዳታ ሜንቴናንስ ነው። ዕቃ የምናስገባው ዕቃ ስሙ ማን ነው፣ ከየት ነው የመጣው፣ መለኪያው ስንት ነው፣ ብዛቱ፣ ያንዱ ዋጋ ስንት ነው፣ ለማስታወስ ስንት ቁጥር ላይ ሲደርስ ልንገርህ የሚለውም ምርቱ ሲመረት አውቶማቲክሊ ከዚህ ኢንቬንቶሪ ላይ ስለሚቀንስ ቁጥሩ በቀነሰ ቁጥር ፍላግ እንዲያደርግና በጊዜው እንድንሞላው ያግዘናል።
እቃው ሲጎል መጨመር፣ በብድር በምንሰጥበት ጊዜ ያ ብድር መቼ ነው የሚመለሰው ቀኑ ከታወቀ ያ በሰዓቱ ካልተመለሰ ሲስተሙ ፍላግ ያደርገናል። ሌላው ደግሞ ምንድነው የራይት ኦፍ እና የዲስፖዛል ጉዳይ ነው። ራይት ኦፍ አንድ እቃ ሲጠፋ ያ ተመዝግቦ አፕሩቭድ ሆኖ ከሲስተሙ መውጣት አለበት። ዲስፖዛል ደግሞ እቃው ጥቅም የማይሰጥበት ደረጃ ላይ ሲገኝ ያንን በሰዓቱ ማስወገድ ያስፈልጋል። ይህ አይነቱ የመጋዘን ሜንቴናንስ ስራ ዳታችን ሁልጊዜም ትክክለኛውን ቁጥር እንዲነግረን ያደርገዋል። ሌላው ደግሞ አጠቃላይ የመስሪያ ቤቱን የፋይናንስ ጤንነት ለመመልከት ከሚያገለግሉ አንዱ ግባቶች አንዱ ይሄ ኢንቬንቶሪ ውስጥ ያለው የተቀመጠው አሴት ነውና ይሄ ከሌሎች ጋር ፋክተርድ የሆነ የት ጋር ነው ችግር ያጋጠመን ፖዚቲቭ የሆነ ካሽ ፍሎ እንዲኖረን እና የተሻለ ነው ፕሮፊት ማርጂን እንዴት ይመጣል አይመጣም የሚለውን ትክክለኛ ፕሪዲክሽን ለማግኘት እዚህ ውስጥ ያለው ቁጥር ትክክለኛ ቁጥር መሆን አለበት። ለእያንዳንዱ ጥሬ ዕቃ የኪውአር ኮድ ይፈጥራል። ያ ኪውአር ኮድ የዚህን የአንድን ፕሮዳክት ላይፍ ሳይክል ከተጀመረበት ጀምሮ እስከሚያበቃ ያለውን ሂስትሪ፣ እቃው በኳሊቲ እጥረት ምክንያት አንዩዥዋሊ ብዙ የተሸጠ ምርት ተመልሶ ለጥገና የሚመጣ ከሆነ በየትኛው ማስቲሽ በየትኛው ሽቦ እንደተሰራ ስለሚነግረን ቶሎ ብሎ ያንን ፕሮአክቲቭ የሆነ እርምጃ ለመውሰድና ኳሊቲን ለማሻሻል ይረዳናል። እንግዲህ ኦፕሬሽኑ ሰፍቶ ቢዝነሱን ኦንላይን ላይ ለማስተዋወቅ የምርት ካታሎግ የምናስቀምጥ ከሆነ እንግዲህ ይሄ የኪውአር ኮድ ታርጌት ከስተመሮቻችን ስለ ሽያጩ የሚፈልገውን ኢንፎርሜሽን በስልካቸው ፒክ አድርገው መሄድ ይችላሉ። ከክፍያ ጋርም ማያያዝ ይቻላል። እንደ ቴሌብር አይነት ኢንተርሚዲያሪ በኪውአር ኮድ መክፈል ይቻላል። ከዚህ ጋር ተያይዞ ሲስተሙ ከወደፊት ፖቴንሻል ከስተመርስ ጋር የኮሙኒኬሽን ቻነል እንዲኖርም አካቶ ይዞታል። ከውጭ መልእክት በሚመጣበት ጊዜ ውስጥ ያሉ የሴልስ ኦፕሬተሮች ያንን እያዩ አፕዴት ያደርጉታል፣ ኢንጌጅ ያደርጋሉ ከስተመሩን እና ከዛ በኋላ እንግዲህ የሽያጭ ስራ ያከናውናሉ። ይሄም ሜትሪክስ በኋላ ላይ እንደ ስራ አፈጻጸም ሪፖርት ሆኖ ሊያገለግልም ይችላል። መጀመሪያ ላይ እንዳልኩት ይሄ ሲስተም በአንድ ሰው ብቻውን መሰራት ይችላል ወይም ደግሞ ቲም ካለ በተለያዩ የስራ ቡድኖች የሚሰራ ነው እና ለዛም የተለያየ ዳሽቦርድ አለ። ያ ዳሽቦርድ እንግዲህ የተለያየውን ቲም የየራሳቸውን ሜትሪክስ ነው የሚያዩት። ፕላን ግባቸውን ያቅድ የት ጋር እንደደረሰ የሚያሳዩ ግራፎች እናም ደግሞ አንደኛው ቡድን የሌላው ቡድን አንፌርሊ እንዳያይ ያ የሴኩሪቲ ማዕቀብ አለው። ሲስተሙ ለላፕቶፕ ለወርክስቴሽን ብቻ ሳይሆን ለስማርትፎን ለታብሌትስ ኦፕቲማይዝድ ስለሆነ እንግዲህ ኦፕሬሽኑ ሲሰፋ የተለያዩ ሰዎች የሥራ ክፍፍል ይኖራቸዋል። ያንን ግንዛቤ ውስጥ በመክተት ነው እንግዲህ ይህንን የተለያየ ሮል መፍጠር ያስፈለገው። ይሄ እንግዲህ የመስሪያ ቤቱን ወርክ ፍሎ ቀልጣፋና በጣም ትራንስፓረንት ያደርገዋል። በዚህ ኮንቴክስት የዲዛይን ስራ ያለውን ጥሬ ዕቃ ተጠቅሞ አንድን ዲዛይን ሰርቶ ያንን የገበያን ፍላጎት ማርካት ነው። እንግዲህ ዲዛይኑ የሞዴል ቁጥር ይጠይቃል። ይሄ ዩኒክ የሆነ ቁጥር መሆን አለበት። የሞዴሉ ስምም እንደዛው ዩኒክ ከሌላ ጋር ማያሻማ ስም ይኖረዋል። ከዛው ለሚመረተው ምንድነው ወንበር፣ ጠረጴዛ ምርቱን የሚገልጹ መግለጫ መስጠት። ይሄ በዚህ ነው የሚሰራው ወይም የሚቻለውን ኢንፎርሜሽን እዚህ ውስጥ መጨመር ነው። የታሪኩ ተከትሎ ስለሚሄድ ፎቶ እናያይዛለን። የሚቀጥለው ተግባር ምንድነው? እያንዳንዱን ማቴሪያል ከኢንቬንቶሪ ካለን ንብረት መካከል እየመረጠን ያ ወንበር በምን ያህል ማስቲሽ፣ በስንት ሜትር ሽቦ፣ በስንት ሜትር ብረት፣ እንጨት እየተባለ ያንን እንሞላለን። ያንን ሞልተን ስንጨርስ የዚህ ዲዛይን አጠቃላይ የማቴሪያል ኮስቱን እናገኛለን። የሚቀጥለው ፌዝ እንግዲህ እንደ ወርክ ፍሎው አፕሩቫል የሚፈልግ ከሆነ አፕሩቭድ ከሆነ በኋላ ፕሮሞሽን ይሰራለታል። ከዛም ወደ ምርት ክፍል ይላካል ማለት ነው።
ለሾሩም ለሳምፕል ከሚሰሩት በስተቀር ሁሉም ምርቶች ከከስተመር ትዕዛዝ ጋር የተያዙ ናቸው። ይሄ የከስተመር ትዕዛዝ ኢንተርፌስ ብዙ ኢንፎርሜሽን አለው። ስለ እያንዳንዱ ኦርደር የት ስታተስ ላይ ምን ስቴጅ ላይ እንዳለ ይናገራል። የትዕዛዝ ፎርሙ የሚጠይቀው ስም፣ ስልክ፣ አድራሻ፣ ቫቲን የሚባል ነገር፣ የማስረከቢያው ቀን፣ ምክንያቱም ፋብሪካ ሲሄድ ይሄ ቅድሚያ እንዲሰጠው ይረዳዋል። ከዛ በተረፈ የትኛውን ወንበር ነው የታዘዘው፣ ሲንግል ኦርደር አለ፣ መልቲፕል ኦርደር አለ። እንግዲህ ቅድም ዲዛይን የተደረገውን ወንበር ከሁለት ኳንቲቲ ጋር ኦርደር እናደርጋለን። ፎርሙ ቅድመ ክፍያ አለው ወይ ብሎ ይጠይቃል። ካለው አለው፣ ከሌለውም ኮሜንትም ደግሞ ካስፈለገ ለፋብሪካ መጨመር እንችላለን። ከዛ በኋላ ይህንን ኦርደር ስናስገባው ሲስተሙ የትዕዛዝ ቁጥር ጀነሬት አድርጎ ይሰጠናል። ያ ኦርደር እንግዲህ ተራውን ይጠብቃል ማለት ነው። ገና አልተጀመረም ነው የሚለው። የሚቀጥለው ፌዝ የዛው የመጀመሪያው ፎርም ኤክስቴንሽን ነው። እዚህ ላይ የማቴሪያል ዋጋ አለን። የሚሳተፉ ሰራተኞችን ስም እንጨምራለን። ሲስተሙ የጨመርናቸውን ሰራተኞች የሰዓት ደሞዝ ከሰራተኛ ዳታቤዝ አምጥቶ ካልኩሌት በማድረግ የአጠቃላይ የሌበር ኮስቱን ይሰጠናል። የሚቀጥለው ደግሞ የኦፕሬሽን ኮስት ነው። ኪራይ፣ መብራት፣ ውሃ የሚባለው እዛ ላይ የስንት ሰዓት ይደርስበታል ይሄንን ምርት ለማምረት። ከዛ በኋላ የነኚህ አግሪጌት ድምር የፋብሪካ ዋጋ የሚባለውን ይሰጠናል። ቀጥሎ ደግሞ የፕሮፊት ማርጂን ማርካፑ ስንት ይሆን፣ 20 ይሁን 30 የሚለውን እሱ ከተወሰነ በኋላ ይሄ እንግዲህ ከከስተመሩ ጋር ጉዳዩ ሲያልቅ ወደ ምርት ክፍል ይሄዳል ማለት ነው። ይሄ የኪው ማናጀር ኢንተርፌስ ወደዚህ የመጡትን ስራዎች የማስረከቢያ ቀናቸውን በመመልከት በቅደም ተከተል ይደረድራቸዋል። ሌላው እንግዲህ ዲቴይሉ የሚያመለክተው ይሄ ስራ ከየት ነው የተነሳው፣ ማን አፕሩቭ ያደረገው፣ ሰራተኞቹ እነማን ናቸው የተመረጡት፣ ከዛም በላይ ደግሞ ምንድነው ሰፊሸንት እቃ፣ በቂ እቃ፣ ጥሬ እቃ እዛ መጋዘናችሁ ውስጥ አለ ወይ የሚለውን ሁሉም ቼክ መደረግ አለበት። ቅድመ ክፍያ ካለው ኢንቮይስ ቼክ ይደረጋል። የፔፐር ወርክ ችግር ካለው ሪጀክት ይደረጋል። ካልሆነም ደግሞ ስራው ይጸድቅና ወደ ፋብሪካ ይገባል ማለት ነው። ፋክተሪ ፍሎር ላይም ሲደርስ ያው እንደቀድሞ በማስረከቢያ ቀኑ መሰረት ሄዶ የቅድሚያ ሰልፍ ተስተካክሎ ይቀመጣል። ከዛ በኋላ የአይተም ቬሪፊኬሽን ካለ ያንን ማን ያጸደቀው ምናምን የሚል ነገር እንደ ኦፕሬሽኑ ስፋት ያንን ቼክ ከተደረገ በኋላ ይሄ ምርት ስራው ይጀመራል። ከተጀመረ በኋላ ሌላው ፌዝ በሂደት ላይ ብሎ ይቆያል። ያው እንግዲህ ተቆርጦ እስከሚያልቅ ድረስ ነው። ሁሉም ካለቀ በኋላ ሌላ ኦፕሬተር መጥቶ ይሄንን ስራ አልቋል ብሎ ኮንፈርም ያደርጋል ማለት ነው። እንግዲህ ይሄ ምርት ሲጠናቀቅ ሲስተሙ የባች ነምበር ይሰጠዋል። ያ የባች ነምበር እንግዲህ የዚህን ምርት ከዲዛይን ቀን አንስቶ እስከ ተመረተበት ቀን ድረስ የማቴሪያል ዩዜጅ እና የሰዎችም ተሳትፎ አንድ ላይ ያጠቃለለ ሰፊ የሆነ ሂስትሪ ይኖረዋል። እንግዲህ እዚህ ፋክተሪ ያለው ሂደት አብቅቷል ተብሎ ፓንች ሲደረግ ይሄ ስራ በቀጥታ የሚሄደው ወደ ሴልስ ነው። ደግሞ ምንድነው ለርክክብ የተዘጋጁ የሚል የቴብል ዝርዝር አለ። እዛ ዝርዝር ላይ ቁጭ ብሎ እንግዲህ የፋይናንስ ባለሙያ ወይም ገንዘቡን የሚቀበለው ካሸር ይጠብቃል ማለት ነው። ይሄ ካሸር ፎርም የመጀመሪያውን ኦርደር የባለቤቱን ስም፣ ሁሉም ነገር ኢንፎርሜሽን፣ የቫት ኢንፎርሜሽን ካለም የገባበትን ቫት ይዞ ነው የሚመጣው። ስለዚህ እዚህ የክፍያ አይነት መጠየቅና ከዛ በኋላ ማርክአፕ ፐርሰንቴጅ ካለ ማርክአፕ ምንድነው? ትዕዛዙ በተሰጠበት ጊዜና ምርቱ እስከሚያልቅ ድረስ ጥሬ ዕቃ ላይ ድንገተኛ የዋጋ ጭማሪ ተፈጥሮ ከሆነ ኦሪጂናሊ ከተነጋገሩበት ዋጋ ያንን ማርክአፕ ያስተካክላሉ። ምንም ለውጥ ከሌለም ደግሞ ያንን ማርክአፕ ዜሮ አድርገው ኦሪጂናሊ በተነጋገሩበት ስምምነት መሰረት ክፍያው ይፈጸማል። ሲስተሙ አውቶማቲክሊ የሬሲት ተርማል ፕሪንተር ጀነሬት ያደርጋል። የሽያጭ ፕሮሰሱም እዚህ ላይ ያበቃል ማለት ነው። የሚቀጥለው ፌዝ ፖስት ሴል ነው። ያም እንግዲህ ሽያጭ ካደረግን በኋላ ከከስተመር ጋር የሚኖረን ግንኙነት ነው። አንደኛው ኮምፕሌንት ሲኖር እቃው
ተበላሽቷል ወይም የሪፔር ጥያቄ ሲመጣ ያንን ኦርደር ቁጥር ይዘን መተን ሰርች እናደርጋለን። በዛ ኦርደር ስንት እቃዎች ነው የሸጥነው። ከዛ በኋላ እንግዲህ ዶክመንት ማድረግ ነው። ይሄ ምንድነው ችግር ያጋጠመው ምኑ ጋ ነው? ይሄ አንድ ከኳሊቲ ኮንትሮል ጋራ ቅድም መጀመሪያ ላይም አይተነዋል የሚሰሩ ስራዎች ይኖራሉ እና ያንን ዶክመንት አድርጎ ይሄ ነገር ሪፔር ነው የሚያስፈልገው ወይስ ፉል ሪፈንድ፣ ፓርሻል ሪፈንድ፣ አጠቃላይ ድርጅቱ ያለበትን ላያቢሊቲ ዘግቦ የሚያስቀምጥ ነው። ትልቁ ነገር እዚህ ላይ ምንድነው ይሄ የተመለሰ እቃ ጥሩ ምርመራ ያስፈልገው። ከዛ በኋላ የገባበት ጥሬ እቃ የትኛው ማስቲሽ ነበረ፣ የትኛው ማጣበቂያ ነው፣ የትኛው ጨርቅ ነው፣ እነማን ነበር የሰሩት፣ አፕሩቫሉስ ማን ነበር ያደረገው የሚለውን በቀላሉ ተረድቶ የሚቀጥለው ባች ላይ ማሻሻያ ለማድረግ ይረዳናል። ከዛም በተጨማሪ ሲስተሙ አንድ ጊዜ የተመለሰን እቃ ድጋሚ ተመልሶ እንዳይመጣ መዝግቦም ያስቀምጠዋል። ሌላው እንግዲህ የፖስት ሴል ስራ ከከስተመር ጋራ ጥሩ ሪሌሽን ቢልድ ማድረግ ነው። ይሄ ሲስተም አንድ ኦርደር ክሬት በሚደረግበት ጊዜ ራሱን የቻለ የከስተመር ዳታቤዝ ቢልድ ያደርጋል። ያ ቢልድ የሚያደርገው ዳታቤዝ የከስተመርን ሂስትሪ ኦፍ ኦርደር ያዘዟቸውን እቃዎችን ዴሊቨር የደረገበትን ኦል ኢንፎርሜሽን ሰብስቦ ስለሚይዝ ይሄ እንግዲህ ከሚቀጥለው ፕሮሞሽን ስራ ጋራ ወይም በአጠቃላይ ከማርኬቲንግ ስራ ጋራ ጥቅም ላይ የሚውል ዳታቤዝ ነው። ከዛም በተጨማሪ ከየትዕዛዙ ጋራ የተፈረመውን ውልም ያስቀምጥልናል። በዚህ አፕሊኬሽን ውስጥ የተለያዩ የሪፖርት ጄኔሬሽን ቱልስ አሉን። የየዕለት ገቢ ወጪን የሳምንት የወር እያለ ያንን ገቢ በመመልከት ከዛ ላይ ምን ያህል ነው ቫት ኮሌክት የሆነው፣ የሰራተኛ ደሞዝ፣ የስራ ማስኬጃንና የጥሬ ዕቃን ወጪዎች አንድ ላይ አገናዝቦ ዳይሬክቲቭ የሚሰጥ ይሄ ቢሆን እንደዚህ ይሻላል የሚል ጥሩ አመልካች ሊሆኑ የሚችሉ ይሄ መሻሻል አለበት፣ ጥሬ ዕቃ ኔጎሺየት አድርጎ የተሻለ ጥሬ ዕቃ የሚገዛበት ቦታ መፈለግ አለብህ፣ ስራ ማስኬጃ ላይ ማሻሻል ማድረግ አለብህ። ቢዝነሱን ኮምፒቲቲቭ ሆኖ እንዲቆይ ለማድረግ የሚያደርጉ በጣም ብዙ ቱልስ አሉ። ዳታው ግን ጤነኛ ዳታ መሆን አለበት። ሪል ዳታ ሲገባበት ሪል ፕሮጀክሽን ይሰጠናል። ይሄ አፕሊኬሽን ምርት ላይ የሚውለውን የሰራተኛ ጉልበትና የክፍያ መጠን በትክክል ለማወቅ ሲባል የሰራተኛ አደረጃጀት ፋይል ስርዓት አለው፣ ይመዘግባል። ያ ፋይል ደሞዝን አማንጋዘር ቲንግስ መዝግቦ ያንን በሰዓት በቀን እያደረገ ፕሮዳክሽን ላይ በሚመደቡበት ጊዜ ያሳየናል። መደበኛውን የፔሮል ስርዓት ለሚጠቀሙ ድርጅቶችም ይሄ አፕሊኬሽን አዲሱን የኢትዮጵያ የፔሮል ስርዓት ከ2000 ብር ጀምሮ የሚቆርጠውን ያንን በውስጡ አጠቃሎ ይዟል። ታክሰብል ኢንካም የትኛው ነው፣ ሰራተኛው ለፔንሽን ለጡረታ የሚከፍለውና አሰሪው ለጡረታ የሚያዋጣውን ያንን አጠቃሎ ሁሉንም ካልኩሌት አድርጎ ከአላዋንስ ጋራ ሰርቶ የሚያስረክብ ኢንተርፌስ ተጠቃሏል። የስራ ማስኬጃንም በተመለከተ የቀን፣ የሰዓት፣ የወር፣ የሳምንት እያለ ያንን የወር የኪራይ ክፍያ ከፋፍሎ ፕሮዳክሽን ላይ እንድናውለውና ምን ያህል አንድ ምርት በውሃ በመብራትና በኪራይ እንዳለበት የሚያሳየን ስርዓት ነው። ይሄ ተደጋጋሚ ሪከሪንግ የሆኑ በየወሩ የማይቀሩ ክፍያዎችንና የአንድ ጊዜ ክፍያን በአንድ ላይ መዝግቦ ይሄንን እንደ ኦፕሬሽን ኮስት ይዞ ቅድም እንዳየነው ከፕሮዳክሽኑ ጋር ተመጋጋቢ እንዲሆን ተደርጎ ነው የተዘጋጀው። ሌላም የሎግ ማኔጅመንት ቼንጅ ኮንትሮል ነው። አንድ ነገር ሲስተም ውስጥ ተቀይሮ ሲገኝ በፊት ምን ነበረ፣ በኋላ ማን የቀየረውና ምን አደረገው የሚለውንም እንደና የሎግ ማኔጅመንት አለ። ከዛ በተጨማሪ ደግሞ ይሄ አፕሊኬሽን የባክአፕ ሜንቴናንስ አለው። ይሄ የባክአፕ ስርዓት ምንድነው የሚያደርገው? ያለንን ዳታቤዝ አንደኛ የባክኤንዱን ጤንነት ያሳየናል፣ ሁለተኛ የዳታቤዙን ሳይዝ እንድናየው። ይሄ በጣም አሁን ምንም ያለውም የቴብል ቁጥር እንደዚሁም የዳታቤዝ
አጠቃላይ ሳይዝ ገና ማይኒዩት ነው። ይሄ hundreds of terabyte ያህል ዳታ ሊሸከም የሚችል ባክኤንድ ዳታቤዝ ነው ያለው እና ያንን ፉል ባክአፕ ወይም ኢንክሪመንታል ባክአፕ ምንድነው? ይሄ ሳምንታዊ ወርሃዊ የሆነ የሲስተም ባክአፕ በቀላሉ ማንም እንዲያከናውን ያደርጋል። ሪስቶር የምናደርገው ፈንክሽንም ካለ ለምሳሌ አንድ ቴብል የከስተመር ዳታቤዝ ችግር ቢያጋጥመው ያንን ቴብል ብቻ መርጠን እንግዲህ በአጠቃላይ ይሄ አፕሊኬሽን ለፍሮንት ኦፊስ እና ለባክ ኦፊስ ኦፕሬሽንስ በቂ የሆኑ ቱልስ አሉት። ቀደም ሲል እንዳልኩት በአንድ ሰው ብቻ ወይም ደግሞ ኔትወርክድ በሆነ ኤንቫይሮንመንት የተለያዩ ስማርት ስልኮችና ታብሌቶች ሁሉ እንዲሳተፉበት ሆኖ የተለያየ ሮል ወይም ኃላፊነት ያላቸውን ሰራተኞች ስራቸውን ሴግሪጌት በሚያደርግ መልኩ አንዱ ካንዱ ጋር ሳይጋጭ ወርክ ፍሎ ማኔጅመንትም እንደዚሁ ስሙዝሊ እንዲቀጥል ተደርጎ የተሰራ ነው። ይሄ አፕሊኬሽን ሶሻል ሚዲያ ፍሬንድሊ አፕሊኬሽን ነው። ይሄ ማለት ነሰሰርሊ የዌብ ፔጅ ባይኖረንም የቴሌግራም ግሩፕ፣ የዋትስአፕ ግሩፕ እና እንደ ፌስቡክ ማርኬት ፕሌስ ያሉ ቦታዎችን በመጠቀም የከስተመር ቤዛችንን ማስፋት እንችላለን። በተረፈ በጣም አመሰግናለሁ።